ህዝባችንን ጠርተን የመጣነን እንግዲህ እግዚአብሔር ያክብርልን። እዚህ ያልመጡትም ደግሞ እናንተ ሰምታችሁ ይዛችሁ ሄዳችሁ የፋኖ ትግል መነሻው ምንድነው፣ መዳረሻው ምንድነው፣ ትግሉ ምን ላይ ነው የሚሉት ነገሮች ለእናንተ በደንብ እናብራራላችኋለን። እኛ ካብራራላችሁ በኋላ እናንተ ለሚቀረው ህዝብ እየነገራችሁ እኛ በአሁኑ ሰዓት ለፋኖ ትግል ስንወጣ የወጣንበትን ዓላማ እንነግራችኋለን። አንደኛ ትግሉ ያለበትን አሁን የደረሰበትን ደረጃ እንነግራችኋለን። ለወደፊት ደግሞ መዳረሻችን ምንድነው የሚለውንም እንነግራችኋለን። አንዳንድ ጓዶችንም እጋብዛለሁ፣ እነሱም በቻሉት ይሄዱበታል። ይሄን ለማብራራት ነው። ከዛ በኋላ ደግሞ ፋኖ የራሱ መዋቅር አለው። ወታደራዊ መዋቅር አለው፣ ህዝባዊ መዋቅር አለው። ህዝባዊ መዋቅር ማንን ይመለከታል፣ ወታደራዊ መዋቅር ማንን ይመለከታል የሚለውን ነገር እናስረዳችኋለን። ይህን ግንዛቤ ይዛችሁ የአማራ ህዝብ ዳኛ የለውም፣ የአማራ ህዝብ የሚፈርድለት የለም፣ የአማራን ህዝብ አይዞ የሚለው የለም። በአሁኑ ሰዓት ፈሪሃ እግዚአብሔርና ፈሪሃ አላህን ይዞ ራሱን እያስተዳደረ ያለ ምስኪን ህዝብ ነው። የመኖርና ያለመኖር የህልውና አደጋ ውስጥ ያለ ህዝብ ነው የአማራ ህዝብ። በአሁኑ ሰዓት ከተማ ገብቶ መታከም የማይችል ማረሻ ወቅቶት ማጭድ አብሶሎት መታከም የማይችል ምስኪን ከባድ መሳሪያ ተወርውሮ መትቶት መታከም የማይችል ህዝብ ይዘን ነው እየታገልን ያለ ነው። የህዝባችን ደግሞ የአማራን ትግል ሲያቅልን የአማራ ትግል በደንብ ሲገባው አልገባውም ማለት አይደለም። በደንብ ሲገባው ያልገባቸው አንዳንድ ለብልጽግና የሚሰሩ ሰርጎ ገብ ኃይሎች አማራ ያልሆኑ የአማራ ተኩላ ሆነው የተቀመጡ ሰዎች አሉ። ስለዚህ በደንብ ይዛችሁት ዛሬ የምንነጋገራት ንግግር የአማራ ፋኖን ትግል ቤተ መንግስት የምታስገባ ንግግር ነው የምንነጋገረው። የአማራ ትግል መነሻው ምንድነው? እኛ የአማራ ትግል የጀመርነው የአማራ ህዝብ ተበድሎብን ነው። የተበደለው ደግሞ በመሰረተ ልማት አይደለም። የተበደለው ደግሞ በሕክምና አደጋ፣ የተበደለው የመኖርና ያለመኖር የህልውና አደጋ ውስጥ ገብቶ ነው። የአማራ ህዝብ ሰርቶ መብላት ያውቅበታል። የአማራ ህዝብ አርሶ አንደፋርሶ አምርቶ መብላት ያውቅበታል። የአማራ ህዝብ እሱን ሲነኩበት ሳይሆን ጎረቤቱን ሲነኩበት የማይወድ ነው። ራሱንማ በጭራሽ አይታሰብም ነበር። አሁን ግን የመጣው ስርዓት ግን አማራ ራሱን እየመታው ስለሆነ፣ አማራ ራሱን እየጨፈጨፈው ስለሆነ፣ የመኖርና ያለመኖር የህልውና አደጋ ውስጥ ስለሆነ ነው እኛ ትግል የወጣ ነው። እኛ ትግል የወጣ ነው። አማራ በአራቱም አቅጣጫ ወደ አዲስ አበባ እንዳይገባ ተደርጎ ነው።